ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት እንጠይቃለን። የአፋሃባ የጎጃም ቀጠና በሸበል በረንታ የሽፈራው ገርባው ብርጌድ ታላቅ ድልን መጎናጸፉን አሳወቀ። የአገዛዙ ወንበር አስጠባቂ ወታደር ወደ አማራ ክልል በከፍተኛ ሁኔታ እየገቡ ይገኛሉ፣ ይገባሉ እንጂ አይወጧትም ሲል አርበኛ ፋኖ ማርሸት ገልጿል። በዛሬው ዕለት በጎጃም በሸበል በረንታ ወረዳ የብልጽግና ሹማምንት የጠራው ሰላማዊ ሰልፍ እንዳይደረግ በታላቅ ተጋድሎ ያከሸፈ መሆኑን የሽፈራው ብርጌድ አሳውቋል። በዚህም ተጋድሎ ሁለት ከፍተኛ ማዕረግ ያላቸው የአገዛዙ ወንበር አስጠባቂ እስከ ወዳኛው ሲሸኙ በርካታ ቁስለኛ መኖራቸውን የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የሽፈራው ብርጌድ አሳውቋል። በተያያዘ ዜናም በአማራ ክልል ከተሞች የብልጽግና አገዛዝ ቤተክርስቲያን ለማስቀደስ የሄዱ ምዕመናንና ካህናትን አስገድዶ መስመር እንዲወጡ በማድረግ ከፊታቸው የብልጽግና ካድሬ ባነር በማስያዝ የሰልፉ ደጋፊ ለማድረግ የሞከረው በጀግኖች ማክሸፋቸው አሳውቀዋል። በአራቱም አቅጣጫ ወደ አማራ ክልል እየገባ የሚገኘው የብልጽግናው አሽከር በአናብስቶች እየተማረከና እስከ ወዳኛው እየተሸኘ ይገኛል። ስለዚህም ከምንጊዜው በላይ በመናበብና የመጣብንን በመመከት እያንበረከክነው እንገኛለን። ትግላችን እስከ ቀራኒዮ ድረስ ነው። አርበኛ ፋኖ ማርሸት ፀሐዩ ተጨማሪ መረጃ አለን፣ ተከታትለነው እንመለስ። የአብይ አህመድ አረመኔ አገዛዝ በበርካታ አካባቢዎች ከፍተኛ ቁጥር ያለው ተጨማሪ ኮሮችንና ክፍለ ጦሮችና ሬጅመንቶችን ወደ ጎጃም ቀጠና በማስገባት በአራት አቅጣጫ ከፍተኛ የሆነ ማጥቃት እቅድ ይዞ ወደኛ ውጊያ ከፍቶብን ነበር በዛሬው ዕለት ከጧት ጀምሮ። ሆኖም በየአካባቢው የተከፈተውን ውጊያ መክተን ከመመከት አልፎ ወደ መልሶ ማጥቃት ተሸጋግረን በዛሬው ዕለት በከፍተኛ የድል ጉዞ ላይ እንገኛለን። በዛሬው ዕለትም በአማራ ፋኖ በጎጃም ቀጠና ከፍተኛ ውጊያ ሲያደርጉ ያሉ ብርጌዶች አንደኛ ክፍለ ጦር ታደሰ ሙሉ ብርጌድና አንሞት ያዛቸው ብርጌዶች፣ ሁለተኛ ክፍለ ጦር መብረቁ ተፈራ ብርጌድ፣ ዮሐንስ አለማየሁ ብርጌድና ደጋዳሞት ብርጌድ እንዲሁም አምስተኛ ክፍለ ጦር ገረመው ወንዳውክ ብርጌድ በዛሬው ዕለት ከፍተኛ የሆነ ተጋድሎ አድርገዋል። ቦታዎችን በተመለከተ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ብርጌድ ሳንጊ በተባለ አነስተኛ ከተማ ላይ ባደረገው ተጋድሎ ከፍተኛ ቁጥር ያለው የጠላት ኃይል ላይ ድምሰሳ አድርጓል። እጅግ አስደናቂ ድል ነው የተመዘገበው። እንደዚሁም በአዴት ብራዳማ አንሙት ያዛቸው ብርጌድ ባደረገው ማጥቃት ጠላት ወደ ፋኖ ተንቀሳቅሶ ማጥቃት ለማድረግ ያቀደውን እቅድ በማክሸፍ በመልሶ ማጥቃት የመጣውን ጠላት መመለስ ተችሏል። ሁለተኛ ክፍለ ጦርን ስናይ እንደዚሁ ወደ ዋሸራ፣ ዘማ፣ አስተሪዮ፣ አራጢ በተባሉ ቦታዎች ላይ እንደዚሁ ከፍተኛ የሆነ ማጥቃት በማድረግ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በዚህም ውጊያ ደጋዳሞት ብርጌድ፣ ጀግናው መብረቁ ተፈራ ብርጌድና ጀግናው ዮሐንስ አለማየሁ ብርጌዶች ግንባር ቀደም ተሳታፊ ሆነው ውለዋል። በጠላት ላይም ከፍተኛ የሆነ ኪሳራ አድርሰዋል። ሌላው እንግዲህ በከበሳ በተባለ ቦታ በሶስተኛ ክፍለ ጦር ጆን ብርጌድ በአባግስ ሻለቃና መብረቁ ሻለቃ ባደረጉት ውጊያ እንደዚሁ ወደ ቋሪ ሲንቀሳቀስ በነበረ ጠላት ላይ ከፍተኛ መብረቃዊ ጥቃት በመፈጸም በጠላት ላይ ድል ተቀዳጅተዋል። ሌላው ጀግናው ገረመው ወንዳውክ ብርጌድ በዛሬው ዕለት ቋሪትን ለመቆጣጠር ከፍተኛ ጥረት ሲያደርግ በነበረው ጠላት ላይ ድል በመቀዳጀት ገበዘ ማርያም ከተማ ከገባ በኋላ በመልሶ ማጥቃት ከከተማው ማስወጣት ተችሏል። ጠላትም በዚህ አጋጣሚ አስክሪን እያዝረከረከ የተመለሰበት ሁኔታ አለ። በአጠቃላይ የአብይ አህመድ ሰራዊት ጎጃምን በልዩ ትኩረት ለማጥቃት በሚል የአብይ አህመድ የቀደመ አማራን የመጨፍጨፍ ተልእኮና የናስታጥቄ ጎጃምን የማጥፋትና የመጨፍጨፍ ፕሮጀክታቸውን ለማሳካት ሲያቅዱበት እንደሰነበቱት በዛሬው ዕለት ከጎንደር፣ ከአዲስ አበባ፣ ከአባይ ግድብ ከተለያዩ አቅጣጫዎች በአንቶኖቭ ባህር ዳር ጭምር በማሳረፍ ከፍተኛ ቁጥር ያለው ሰራዊት በማስገባት በአዲስ መልክ ማጥቃት አድርገው ነበር። እኛም ይሄንን ወራሪ መንጋ ይሄን አረመኔ አገዛዝ ሰራዊት ከመከላከል አልፈን ወደ ማጥቃት ተሸጋግረን እጅግ በጣም በአስገራሚ ሁኔታ ድል እየተቀዳጀ እንገኛለን። እንግዲህ የኛ ተጋድሎ
በአንዳንድ በኩል እጅግ በጣም መራራ መስዋዕትነት እየተከፈለበት ያለ፣ በአንዳንድ በኩል ደግሞ የአማራን ዘላለማዊ ጠላት እያንከታከትንበት ያለና ጀግንነታችንን እያስመሰከርንበት ያለና የዓላማ ጽናታችንን እየለካንበት ያለ ተጋድሎ እንደመሆኑ መጠን መላው አማራ ከጎናችን ሊሰለፍ ይገባዋል። መላው የዚህ ትግል ደጋፊ ከጎናችን ሊሰለፍ ይገባዋል። ይህ አረመኔ አገዛዝ ተወግዶ አማራውና ኢትዮጵያ ሌላውም ህዝብ ጭምር በኩልነት የሚኖርባት ሀገር ማየት የሚመኝ ሁሉ ከጎናችን ሊሰለፍ ይገባዋል። በተለያዩ መንገዶች ይህን ትግል ለመጥለፍ ይህን ትግል ለማኮላሸትና የሞራል የፖለቲካና የኃይል ሽንፈት ለማምጣት ከፍተኛ ጥረት ሲደረግ ቆይቶ በመቶ ሺዎች የሚቆጠር ሰራዊት በትነናል፣ ማርከናል፣ ታጥቀናል። በቢሊየን ዶላር የሚቆጠር የአብይ አህመድና የአጋዦቹን የአጋሮቹን ገንዘብ አውድመናል። እንደዚሁም በርከት ያለ የፖለቲካ ኪሳራ አድርሰንበታል። ህዝቡን ቀምተነዋል፣ ጠመንጃውን ቀምተነዋል። ባንኩና ታንኩን እየቀማ ነው እያወደምንበት እንገኛለን። በአጠቃላይ አማራን ለማንበርከክ የመጣውን ሰራዊት ከፍተኛ በሆነ የፖለቲካና የኃይል ብልጫ እያንበረከክ ነው እንገኛለን። ድል ለጀግናው ፋኖ፣ ድል ለጀግናው አማራ። ተጋድሎችን እስከ ቀራንዮ ድረስ ይቀጥላል። አመሰግናለሁ።